የዩቲዩብ ፋሚሊዎቼ እኔ ጄሪ ነኝ እንዲናችሁ በጣም እናፍቃችሁ እና ዛሬ ከዚህ ጨርሰን ልንወጣ ያስን ነውና ትንሽ ቀናቶች ናቸው የሚቀሩን እና ዛሬ በጣም ደስ ብሎኛል ለምን አትሉኝም ዛሬ ደም የምንለግስበት ቀን ነው እና ደም የምንለግስ ነው ማለት ነውና በታዩ ማለት ነው ከኔ ላይ 5 ሊትር ነው የሚቀደው ቢያስባለሁ ስገርመተው ማለት ነውና ወደዛ ይሄድ ነው ዳይ አብረን እንሂድ እና በራችን ወይኔ ልፍ እናደርግና ማለት ነው እዚህ ቁጭ እናደርጋለን ከዛ እንዳትሄጂ ትንቦት ያት በራችን ማለት ነው እንዲጸጥ ያለ ነውና እና ይሄድ ነው ወደ ሆስፒታል ሰዓቴጂ ግቢያችን ይሄንን ይመስላል ደርሷል ግን እና አሁን እየገባ ነው ኦሬዲ እና ደግሞ ደም ልገሰው ሲጀመር ደግሞ ቀርጽላችኋለሁ ማለት ነው ጋይስ አሁን እዚህ ግቢ ደርሻለሁ ያው ቅድም ያሳየዋችሁ ነበረ እና አሁን ከጓደኞቼ ጋር ተገናኝቻለሁና እስቲ ጓደኞቼ ማለትም ደም ለመለገስ ምን ያህል ፍላጎት አላቸው የሚለውን ነገር ደግሞ ተጠይቅልኛለሁ እሺ ስሜ ዘካሪያስ ይባላልው በይርጋለም ሆስፒታል ውስጥ ስድስትና ደም ለመለገስ ነው የተገኘሁት ከዚህ በፊት ይሄ ለአራተኛ ዙር ነው ደም ተሰጥ እንግዲህ ደም ለመለገስ ያስፈልገኝ ምክንያት ወይንም ያነሳሳኝ ምክንያት ሚኖር ብዙ እናቶች በደም እጦት የሚሞቱ አሉ እንዲሁም በተለያዩ በመኪና አደጋ የሚሞቱ አሉና እነዚህን ህይወት ለማዳን የግድ ደም ያስፈልጋል በደም እጦት እናቶች እንዳይሞቱ ወንድም እህቶች እንዳይሞቱ ይሄንን ለመጠበቅ ያህል ከኛ ደም ስለሚያስፈልግ ደማችንን ለወገናችን ብለን ዛሬ እዚህ ስፍራ ተገኝተናል እዚህ ጋር እየበላ ነውና አንተ ብስኩት እንዳጨምር ግን ማለት ነው ብስኩት እየበላ ነው አዳሜ ኪሎን እየተለካ ነው ዞር በኔ የምር ተለክቼ እንትልል ነው ልሰጥ ነው ኦ ማይ ጋድ አይመጣም 4 ኪሎ ይዚር ወረጅና ሞቻለሁ ኪሎ ራስ ይግራል አረ ቅድም 50 ነኝ እግዚአብሔርን እንዴ ነው ስር ሳይሆን ይሄ ኪሎ እንትን ይዋሻል ማለት ነው የምር ያው 60 ነኝ ባይዘ ያክብሩኝ እናቴ አሁን እንደምታዩት ሊወስድላት ነው ይሄ ሰውዬ እንግዲህ ይሄ ነው የሚያክለው ታይ መልካሙ የት ነው አይዞሽ ያው እንግዲህ የጨረሽ ነው ምንድነው እየተሰማሽ ያለው ኖርማል ነው በጣም ስሜት አለው አይ
ስሜት ተሰማ ነው እንግዲህ አቤላችን አንተ ጋር መተናል እንግዲህ ገና ማለት ገና ሊገባ ነው እሷ ደግሞ እንደምታዩት ፍራታ ራሱ ሌላ ታሪክ ቶታዎችም አሉ ግቢ ውስጥ ደግሞ እንደምታዩት እዚህ ጋርም አሉ ምናምን እንግዲህ በጣም ጥሩ ሰው ሆና ደግሳ ነበርና ትንሽ የማዞር አይነት ስሜት ተሰምቷት ነው እንደዚህ እንድትቀመጥ ተደረገችው ማለት ነው። አይዞሽ የኔ ቆንጆ ምን እየተሰማሽ ነው? ሄላ ጋይስ ያው ገብቻለሁ ቤት ትንሽ ጥሩ ስሜት እየተሰማኝ አይደለም ማለትም ራሴን ትንሽ እያዞረኝ ነውና ለዛ ነው ቪዲዮ ሳልዘጋ ነው እንትን ያልኩት ትንሽ ረፍት አድርጌ ተብዬ ረፍት እያደረኩ ነበርና ለዛ ነውና በመስጠቴ በጣም ደስ ብሎኛል። ያው ትንሽ አንዳንድ ሰው ላይ የሆነ የማዞር ስሜት ምናምን ሊኖር ይችላል። ያው ውሃ ፈሳሽ ምናምን ያው መጠጣት ነው እና በመስጠቴ በጣም ደስተኛ ነኝ። ኖርማሊ ተወኛል ቢያስባለት ከትንሽ ደቂቃ በኋላ እና እኔ በጣም ወዳችኋለሁ። የምር ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ አድርጉልኝ፣ ኮሜንት አድርጉልኝ። በጣም ወዳችኋለሁ። ባይ